የስልካችሁ ኤስኤምኤስ ላይ ቴሌግራም፣ ዋትሳፕ፣ ኢሞ እና የመሳሰሉት የተለያዩ ሶሻል ሚዲያዎች የሚሆን እንዲሁም ደግሞ የተለያዩ ዌብሳይቶች ላይ የሚላክላችሁ ቴክስት፣ ፎቶ ሊሆን ይችላል ከእናንተ ዘንዳ ወይም ከነሱ ዘንዳ ድሌት ካረጉባችሁ ይህንን ቴክስት እንዴት አድርጋችሁ በቀላሉ ማግኘት እንደምትችሉ ነው በዛሬው ቪዲዮ የማሳያችሁ። ይህን ነገር ስትጠቀሙ ምንም አይነት የዳታ ኮኔክሽን እና አፕሊኬሽን አያስፈልጋችሁም። ስልካችሁ ላይ ያለን ሴቲንግ ብቻ በማስተካከል ስለሆነ ይህንን ነገር የምትጠቀሙት እናንተ ይህን ሴቲንግ ኦን አድርጋችሁ ብትጠቀሙት ስለሚጠቅማችሁ በስተመጨረሻው ድረስ በመከታተል መረጃውን እናንተ ግልጽ በሆነ መልኩ መረዳት ትችላላችሁ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ቪዲዮውን ላይክ እና ሼር እያደረጋችሁ ደግሞ ጓደኞቻችሁን መጋበዝ እንዳትረሱ ማለት ነው። ቀጥታ ወደ ቪዲዮ ልውሰዳችሁ። እሺ በመጀመሪያ ይህንን ነገር ለማስተካከል ሴቲንግ ጋር ነው የምንገባው ማለት ነው። ይህ ስቴፕ ለቴክኖ እንዲሁም ለተለያዩ የስልክ ሞዴሎች ተመሳሳይ ስቴፕ ስላለው እናንተ ስቴፑን ሳትስቱ መሞከር ብቻ ነው የሚጠበቅባችሁ እንጂ ለቴክኖ የተለየ ቪዲዮ ወይም ስቴፕ ስለሌለው ኮሜንት ጋር መጻፍ አያስፈልጋችሁም። ነገር ግን ያልገባችሁ ነገር ካለ ኮሜንት ጋር ብትጽፉልኝ በግልጽ የማስረዳችሁ ይሆናል ማለት ነው። ቀጥታ ወደ ስልካችሁ ሴቲንግ ከገባችሁ በኋላ ወደ ታች ወረድ ትላላችሁ ማለት ነው። በመቀጠልም ኖቲፊኬሽንስ የሚል አለ፣ እሱ ጋር ላይ ትገባላችሁ። በመቀጠልም ወደ ታች ወረድ ስትሉ አድቫንስድ ሴቲንግስ የሚል አለ። እናንተ እና አድቫንስድ ሴቲንግስ የሚለው ውስጥ በምገቡበት ሰዓት እንዲህ አይነት ኢንተርፌስ ወይም አማራጭ ይመጣላችኋል ማለት ነው። በመቀጠልም እናንተ መጀመሪያ ላይ ያለው ኖቲፊኬሽን ሂስትሪስ የሚለው ጋር ትገባላችሁ። ይህ ሴቲንግ እናንተ ጋር ኦፍ ከነበረ ኦን ታደርጉታላችሁ። ግን ባይ ዲፎልት እኔ ጋር ኦን ስለነበረ ልክ እንደዚህ ሂስትሪ ወይም ደግሞ የተላላኳቸውን እያንዳንዶችን ነገር ያስቀምጥልኛል ማለት ነው። እናንተ ይህ ነገር ለደህንነታችሁ የሚያስቸግራችሁ ከሆነ ወይም ደግሞ ያጠፋችሁት ፋይል እዚህ ዘንድ እንዳይገኝ የምትፈልጉ ከሆነ ኦፍ አድርጉት። ነገር ግን እናንተ የሚጠፋባችሁን ፋይል በቀላሉ ማግኘት የምትፈልጉ ከሆነ ይህን ነገር ኦን አድርጋችሁ እንደምትመለከቱት ሁሎችንም የተለያዩ ዌብሳይቶች አሉ፣ እንዲሁም ደግሞ ሶሻል ሚዲያዎች አሉ። እነሱ ላይ የሚገባ ኖቲፊኬሽን የሚሆን ፎቶዎች እንዲሁም ደግሞ ጽሁፎች አሉ። እነሱን አንድ ባንድ ስለሚያስቀምጥልኝ እየገባሁኝ እኔ እነዚህን ነገር መጠቀምና እየገባሁኝ ዳውንሎድ ማድረግ እችላለሁ ማለት ነው። ይህ ነገር እናንተ ላይ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉላቸው ማለት ነው። እስካሁን ድረስ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ እስከምንገናኝ ድረስ ደግሞ ይመቻችሁ።